ታሪካችን የሚጀምረው በአንድ የአሜሪካን ከተማ ውስጥ ሲሆን ሉዊስ የተባለ አንድ ጎልማሳ ሬስቶራንት ውስጥ ተቀምጦ ካቲ የተባለችን ወጣት በመንገድ ስትጓዝና ወደ አበባ መሸጫ ሱቋ ስትገባ በአይነ ቁራኛ ሲመለከታት እናያለን። ከትንሽ ቆይታም በኋላ ካቲ ሉዊስ ያለበት ሬስቶራንት ትገባለች። አስተናጋጁ ዴኒስንም ታዘውና በዛው የያዘችውን እቅፍ አበባ ታበረክትለታለች። ቀጥላም የሚስቱን ጤንነት ስትጠይቀው ደህና እንደሆነችና ተጨማሪ ምርመራዎች ግን እንደሚያስፈልጓት ይነግራታል። ካቲም በሚያስፈልጋቸው ነገር ሁሉ ለመርዳት ዝግጁ እንደሆነች ትገልጽለታለች። ከዛም ካቲ ምግቧ ደርሶ መመገብ ስትጀምር ሉዊስ ሬስቶራንቱን ለቆ ይወጣል። ካቲ ምግቧን ከጨረሰች በኋላ መኪናዋን አስነስታ ወደ ጂም እየነዳች ስትሄድ ሉዊስም በራሱ መኪና ውስጥ ሆኖ በቅርብ ርቀት እየነዳ እሷን መከታተሉን ይቀጥላል። ከዛም እሷ ወደ ውስጥ ስትገባ ተመልክቶ ወደ እሷ በመኪና በመሄድ መኪና ውስጥ ያለውን ነገር ለማየት መሞከር ይጀምራል። ወደ ራሱ መኪና በመመለስ ሽጉጡን አውጥቶ ያስቀምጥና መጠበቁን ይቀጥላል። ከቆይታዎቹም በኋላ ካቲ ከጂም ቤቱ ወጥታ መኪና ውስጥ ልትገባ ስትል ሉዊስ ከኋላዋ በመምጣት ሳታስበው ፊቷን በፕላስቲክ ከረጢት ያፍናታል። ካቲም እንደምንም ብላ ካስለቀቀችው በኋላ ለእርዳታ ብትጮህም በቅርቡ የነበረው ሰው ሙዚቃ እየሰማ ስለነበር ሳይሰማት ይቀራል። ሉዊስም በፍጥነት አፏን አፍኖ በመያዝ ትንፍሽ የምትል ከሆነ እንደሚገርላት ይዝትባታል። አፏም ላይ ፕላስተር ይለጥፍና እጅና እግሯንም ጠፍንጎ ማሰሩን ይቀጥላል። ከዛም ሉዊስ ካቲን ትቷት ወደ መኪናው ሲሄድ ካቲን መሬት ላይ ሆና ለማስለቀቅ መፍጨርጨሯን ትቀጥላለች። ነገር ግን አፏ ተሸፍኖና ታስራ ስለነበር ባጠገቡ የነበረው መኪና ሳያያት ያልፋታል። ሉዊስም መኪናውን ካመጣ በኋላ ካቲን ኮፈር ውስጥ ከቶ ጉዞ ይጀምራል። ወደ ቤቱም ወስዶ በአንድ ከግድግዳ ጀርባ ወደ ተሰራ ድብቅ ክፍል ውስጥ ከቶ አጥሏት ይሄዳል። ሉዊስም ምግብ ካዘጋጀና መኪናው ውስጥ የቀረውን ማስረጃ ካጸዳ በኋላ ካቲ ጋር ተመልሶ ይሄዳል። ካቲንም ክፍሉ ዙሪያ በኮንክሪት እንደተሰራ ገልጾላት መጮሃ ምንም ለውጥ እንደማያመጣና ማንም እንደማይሰማት ይገልጽላታል። ቀጥሎም ስሟን እንድትነግረው ጠይቋት አፏ ላይ የለጠፈውን ፕላስተር ሲያነሳላት ካቲ እሪ ብላ መጮህ ትጀምራለች። ሉዊስም እዛው ከቆለፈባት በኋላ የክፍሉን መብራት አጥፍቶባት ይሄዳል። ከክፍሉም ውጭ ሆኖ በኮምፒውተር የካቲን የእርዳታ ጥሪ ድምጽ ይሰማና ድምጹን ያጠፋዋል። ካቲም ክፍል ውስጥ በመሆን የክፍሉን ግድግዳ መደብደብ እንዲሁም በከፍተኛ ሁኔታ መጮሃን ብትቀጥልም ነገር ግን ማንም ሳይሰማት ይቀራል። ትንሽ ቆይቶም ሉዊስ ካቲ ጋር በመሄድ ጨዋታ ጥቅም እንደሌለው ይነግራታል። ካቲ ብዙ ገንዘብ እንዳላትና ከለቀቃት እንደምትሰጠው ቃል ብትገባለትም ሉዊስ ግን ለገንዘብ ግድ እንደሌለው ይነግራታል። ሉዊስም ሽጉጡን ካወጣ በኋላ ከካቲ ጋር ማውራቱን ይቀጥላል። ካቲ ግን ፖሊሶች በቅርብ እንደሚያገኙትና እንደሚያድኗት ትገልጽለታለች። ሉዊስም ስሟን እንድትነግረው ይጠይቃትና ስሟ ካቲ ኖላንድ እንደሆነ ስትነግረው ተበሳጭቶ ከክፍሉ ለቆ ይወጣል። የተበሳጨበት ምክንያት ግን ግልጽ አልነበረም። ወደ ሳሎንም ሄዶ ቦርሳዋን መበርበሩን ይቀጥላል። በክፍሉ ውስጥ ካቲ የታሰረ እጇን እንደምንም ብላ ወደ ፊት ለፊት ካመጣችው በኋላ ሉዊስ ወደ ክፍሉ ሲገባ በመጠበቅ ሳያስበው ፊቱን ደጋግማ ትመታውና ገፍትራ ትጥለዋለች። ነገር ግን እሷም ሚዛኗን አንስታ መሬት ላይ ስለወደቀች እየተንፏቀቀች ለማምለጥ ስትሞክር ሉዊስ እግሯን ቢይዛትም እሷ ግን ፊቱን ትመታውና የማምለጥ ሙከራዋን ትቀጥላለች። ከዛም እንደምንም ብላ ከተነሳች በኋላ የአበባ ማስቀመጫ በማንሳት አናቱ ላይ ትፈረክስበታለች። እንደምንም ብላ ወደ ሳሎን ካመራችን በኋላ ስልክ ለመደወል ስትሞክር ሉዊስ ሽጉጥ ተኩሶ ስልኩን ከጥቅም ውጭ ያደርገዋል። ካቲም በሁኔታው ተደናግጣ ሉዊስ እንዳይገላት መማጸኗን ትቀጥላለች። አጠገቡ ከደረሰች በኋላ ግን ሳያስበው ትመታውና ቦርሳውን በርብራ ስልኳን በማውጣት ለመደወል ስትሞክር በቤት ውስጥ ኔትወርክ እንደሌለ ትረዳለች። ከዛም ወደ ኩሽና በመሄድ ባገኘችው ቢላ የታሰረችበትን ገመድ ትበጥስና ወደ በሩ በማምራት በሩን ለመክፈት ጥረት ማድረግ ብትጀምርም በሩ ግን አልከፈት ይላታል። በሩም ጋር በመሆን የእርዳታ ጥሪ ጩኸት ስታሰማ ሉዊስ ራሱን ከሳተበት ይነቃና የት ልትሄድ እንዳሰበች ይጠይቃታል። ሉዊስም ከወደቀበት በመነሳት አብረው በጠረጴዛ ዙሪያ እንዲቀመጡና ስሟን እንዲሁም ስለራሷ እንድትነግረው ይጠይቃታል። እሷ ግን አሁንም ስሟን ካቲ እንደሆነች ትነግረው አሁንም ሉዊስ በጣም ይበሳጫል። ካቲም ቢላዋን በመያዝ ማንነቱን እንዲነግራት ብትጠይቀው ሉዊስ ግን ሽጉጥ አጠገቡ እንዳለና ቢላዋ ምንም ጥቅም እንደሌለው ይነግራታል። ለመግደል ቢፈልግ ኖሮ እስካሁን እንደሚገድላትም ያሳውቃታል። በመጨረሻም ካቲ በሐሳቡ ትስማማና አብረው ትቀመጣለች። ሉዊስም አንድ ጥያቄ ብቻ እንዳለውና እሱንም በትክክል እንድትመልስለት እንደሚፈልግ ይነግራታል። አሁንም ስሟ ማን እንደሆነ በድጋሚ ይጠይቃታል። ካቲም ስሟ ካቲ እንደሆነ ስትነግረው ሉዊስ በብስጭት ይበላበት የነበረውን ሳህን ፊቷ ላይ ይሰብረዋል። ሽጉጥንም አንስቶ ሊደቅንባት ሲል ካቲ በድንገት ታስጥለውና በያዘችው ቢላ ጥቃት ልትሰነዝርበት መሞከር ትጀምራለች። ግብግቡ የሚጣጣፍና ካቲ ትከሻውን ክፉኛ በመንከስ እንዲሁም አንገቱን በማነቅ ሉዊስን ማንፈራፈር ትጀምራለች። ከሰከንዶችም በኋላ
ሉዊስ ራሱን ስለሳተ ወደ ጎን አሽቀንጥረው ለማምለጥ ስትሞክር እንደገና ይነቃና ኃይለኛ ምት መቷት መሬት ላይ ይዘርራታል። ከዛም ካቲን እየጎተተ ወደ ክፍሏ ይወስዳታል። ካቲንም አድርሰው ሲመለስ የቤት ሰራተኛዋ የሆነችው ሴትዮ ቤት ውስጥ ያለውን ትርምስ አይታ ምን እንደተፈጠረ ትጠይቀዋለች። ሉዊስ ግን ምንም እንዳልተፈጠረና ዛሬ ጽዳት እንደማያስፈልግና እንድትሄድ ይነግራታል። እሷም እየደማ እንደሆነ ከነገረችው በኋላ በመነጋታው ልጁን ሰመርን ይዛ እንደምትመጣ ነግራው ጥላው ትሄዳለች። ከዚህም በኋላ ሉዊስ ካቲ ክፍሏ ውስጥ መሆኗን ካረጋገጠ በኋላ ገላውን ታጥቦ ቁስሉን ማከም ይጀምራል። ካቲም ከሷ ደብቃ ያስገባችው ሞባይል ስልክ አውጥታ ብታየውም ምንም ኔትወርክ ማግኘት ባለመቻሏ መልሳ ኪሷ ውስጥ ከተዋለች። በዚህም ሰዓት ሉዊስ ሳሎን ሆኖ ምግብ እየበላ ቲቪ መመልከት ይጀምራል። ካቲ ደግሞ በክፍሏ ውስጥ ያለውን የመሬት ወለል ስንጥቅ ስትመለከት እናያታለን። ከጥቂት ደቂቃዎችም በኋላ ሉዊስ ሽጉጡን በመያዝ ካቲ ያለችበት ክፍል ገብቶ ጥያቄ መጠየቁን ይቀጥላል። ካቲንም ትክክለኛ ስሟን፣ የትውልድ ቀንና ቦታዋን፣ የምትሰራውን ስራ እንዲሁም የቤተሰቦቿን ስራ እያንዳንዱን ነገር መጠየቅ ይጀምራል። ካቲም ለእያንዳንዱ ጥያቄ መልስ ከሰጠችው በኋላ እናቷ ነርስ እንደነበረችና አባቷ በአንድ ድርጅት ተቀጥሮ ይሰራ እንደነበር ትነግረዋለች። ሉዊስ ግን ለወራት ሲከታተላት እንደቆየና የነገረችው ነገር ሁሉ ውሸት እንደሆነ ይገልጽላታል። መልሶም የት እንደተወለደች ሲጠይቃት ካሊፎርኒያ ብላ ትመልስለታለች። ሉዊስም መላልሶ የተወለደችበትን ቀን ይጠይቃትና መልሷ ተመሳሳይ ስለሆነበት በብስጭት ሽጉጡን ተኩሶ ከኋላ ያለውን ግድግዳ ይበሳዋል። ከዚህም በኋላ ከዋሸችው ቀጣዩ ጥይት ግድግዳው ላይ ሳይሆን እሷ ግንባር ላይ እንደሚያርፍ ከባድ ማስጠንቀቂያ ይሰጣታል። ቀጥሎም ለመጨረሻ ጊዜ የት እንደተወለደች ሲጠይቃት ዊስኮንሲን የተባለ ከተማ ውስጥ እንደሆነ ትመልስለታለች። ለሚጠይቃትም ጥያቄዎች በሙሉ እውነቱን መናገር ትጀምራለች። ሉዊስም የካቲ አባት በልጅነቷ እሷንና መንታ እህቷን እንዲሁም እናቷን ጥሏቸው እንደሄደና በዚሁም ምክንያት መንታ እህቷ ራሷን እንዳጠፋች እንደሚያውቅ ይነግራታል። ቀጥሎም በምን የሙያ ዘርፍ እንደተማረች ሲጠይቃት ነርሲንግ እንደተማረች ትነግረዋለች። ሉዊስ የሚፈልገውን እያገኘ ቢሆንም ካቲ ግን ለምን እነዚህን ሁላ ጥያቄዎች እንደሚጠይቃት ሳይገባት ይቀራል። ከዚህ በኋላ በድጋሚ ስሟን ይጠይቃትና ስሟ ካቲ እንደሆነ ስትነግረው ሉዊስ ግን ካቲ የሞተችው መንታ እህቷ ስም እንደሆነ እንደሚያውቅ ይገልጽላታል። አሁን ሁሉም ነገር ገሃድ መውጣቱ የገባት ካቲ ስሟ እውነትም የእህቷ እንደሆነና የእሷ ስምም ናታሊ እንደሚባል ትናዘዝለታለች። ሉዊስም ለምን እንዳገታት አሁን ሳታውቅ እንዳልቀረሽ ከነገራት በኋላ ክፍሏ ውስጥ ጥሏት ይሄዳል። ካቲም ሉዊስ ክፍሉን ለቆላት እንደወጣ በብስጭት መጮህ ትጀምራለች። ትንሽም ቆይታ በወለሉ ላይ ያለውን ስንጥቅ ለማላቀቅ መሞከሯን ትቀጥላለች። ሳሎንም ላይ ሉዊስ ከህፃን ልጁ ጋር የተቀረጸውን ቪዲዮ ሲመለከት እናየዋለን። ናታሊም ወለሉ ላይ ያለውን ስንጥቅ ማስለቀቅ ስላልቻለች ለሁለተኛ ጊዜ ስልኳን ለመሞከር ክፍሏ ውስጥ ኔትወርክ ፍለጋ መንጣራት ትጀምራለች። በመጨረሻም ስልኩ ይሰራላትና ለፖሊሶች ትደውላለች። በዛም ሰዓት ሉዊስ የናታሊ ስልክ ከቦርሳ ውስጥ መጥፋቱን ይረዳል። ናታሊ ለፖሊሶች ደውላ ለማውራት ብትሞክርም በክፍሉ ውስጥ ባለው ዝቅተኛ የኔትወርክ ምክንያት ስልኩ ተቆራርጦ ይዘጋባታል። ስልኳንም መልሳ ኪሷ እንደከተተችው ሉዊስ ሽጉጡን ይዞ ወደሷ በመምጣት ስልኳን ከተቀበላት በኋላ በሽጉጥ ሰባብሮ ከጥቅም ውጭ ያደርገዋል። ቀጥሎም በንዴት በመጦፍ ነርስ እያለች ሆስፒታል ትሰራ እንደነበር ይጠይቃትና እሷም ኦሌንጅልስ በተባለ ትልቅ ሐኪም ቤት ውስጥ እንደነበር ትነግረዋለች። እንክብካቤ ውስጥ እየነበሩ በማይታወቅ ሁኔታ ምን ያህል ሰዎች እንደሞቱ ይጠይቃታል። ካቲም ስለማን እየጠየቃት እንደሆነ መልሳ ስትጠይቀው ሉዊስም መልሶ አላና የተባለች ታማሚ ታስታውስ እንደሆነ ሲጠይቃት ካቲም ጭንቅላቷን በመወዝወዝ እንደምታስታውስ ትገልጽለታለች። ሉዊስም አላና ሚስቱ እንደነበረችና ሚስቱን ጨምሮ ሌሎች ሁለት ሰዎች ባልታወቀ ምክንያት በመሞታቸው ካቲ ስራዋን ትታ አድራሻ የቀየረችው በዚህ ምክንያት እንደሆነ ቢነግራትም ካቲ ግን ሁሉም ነርሶች በጉዳዩ ተጠያቂ እንደነበሩና በዚህም የፍርድ ቤት ክስ ምክንያት ስሟ ስለጠፋ አካባቢ እንደቀየረች ታስረዳዋለች። ሉዊስ ግን የነገረችውን ነገር ምንም እንደማያምንና ከዚህ በላይ ደግሞ ሚስቱ ስትሞት አውልቃ የማታውቀውን ቀለበቷን እጇ ላይ እንዳልነበር ይነግራታል። በተጨማሪም እሷ የምትንከባከበው ሁለተኛ ታካሚ ባልታሰበ ሁኔታ የውስጥ የሰውነት ክፍሎቹ አልሰራ ብለውት እንደሞቱና ነገር ግን ይሄ ሰውዬ ከጥቂት ወራት በፊት ተመርምሮ ሙሉ ጤነኛ እንደነበር እንደሚያውቅ ይነግራታል። ከዚህም በተጨማሪ አላና መጠጥ የሚባል ነገር አብዝታ እንደማትጠጣና በሞተችበት ሰዓት ግን በደሟ ውስጥ ከፍተኛ አልኮል መጠን እንደነበር ያስረዳታል። ይህም የሚከሰተው ሆን ተብሎ በተወጋ መርፌ አማካኝነት እንደሆነ ይገልጽላታል። ካቲ ግን ፍርድ ቤቱ ከዚህ ሁላ ክስ ነፃ ብሎ እንዳሰናበታት ነግራው ስለሚስቱ ሞት ማዘኗን ትነግረዋለች። እሱ ግን አስመሳይ እንደሆነችና እርሷን የሚያገተበት ምክንያት ሚስቱን እንደገደለቻት ስለሚያውቅና ይህንም ለምን እንዳደረገችው ለማወቅ እንደሆነ ይነግራታል። መልሱንም ካላገኘ እንደሚገላዝቶባት
ትቷት ይወጣል። ውጭም ወጥቶ ካቲ ስታለቅስ በስፒከር ይሰማትና ችላ ይላታል። ቁጭ ብሎም የሚስቱንና የህፃን ልጁን ቪዲዮ ሲመለከት ስሜታዊ መሆን ይጀምራል። በክፍሏም ውስጥ ሆና ካቲ በወለሉ ላይ ያለውን ስንጥቅ ለማስለቀቅ ስትሞክር ጣቶቿ መድማት ይጀምራሉ። ትንሽም ቆይቶ ሉዊስ ካቲ ክፍል በመግባት ሽጉጥ ሲደቅንባት ካቲ ሁሉንም ነገር እንደምትነግረውና እንዳይገላት መማፀን ትጀምራለች። ካቲም ታሪኳን ከመጀመሪያው ጀምሮ መናገር ትጀምራለች። እሷና እህቷ በቤተክርስቲያን ተማሪ ሆነው ማደጋቸውንና የፈጣሪን ትዕዛዝና መጽሐፍ ቅዱስ በማጥናት እንደኖሩ ትነግረዋለች። ከዚህ በተቃራኒ ግን አባቷ እንደዚህ አይነት ሰው እንዳልነበረና ከእህቷ ጓደኛ ጋር በእናታቸው ላይ መማገጡንና እናታቸውም ይህን ነገር አውቃ ስትጋፈጠው ጥሏቸው እንደሄደ ትተርክለታለች። ሉዊስም ታሪኳ ከሱ ሚስት መሞት ጋር ምን እንደሚያገናኘው ቢጠይቃትም ካቲ ግን ታሪኳን መናገሯን ትቀጥላለች። ቀጥላም በአባታቸው ኃጢአት ምክንያት እነሱ እንደተቀጡ እንደሚሰማት ነግራው ከጥቂት ጊዜ በኋላ መንታ እህቷ ራሷን ሰቅላ እንደገደለች ትነግረዋለች። በዚህም ምክንያት ለእህቷ ማስታወሻነት ስሟን እንደወሰደችና ሰዎችን ለመርዳት እንደወሰነች አስረዳችው። ሆስፒታል ውስጥም ሰዎች ሚስጥራቸውን ሁላ እንደሚነግሯት ገልጻለት የሉዊስ ሚስት አላናም በሱ ላይ ተማግጥበት እንደነበር ስትነግረው ሉዊስ ክፉኛ ይደነግጣል። ቀጥላም በእጇ ላይ ያለውን ቀለበት ያላገኘው ሌላ ወንድ ጋር ስትሄድ ታወልቀው ስለነበር እንደሆነ ትገልጽለታለች። ሉዊስ ግን የምትለውን ማመን ስላልቻለ ዝም እንድትል ቢጠይቃትም እሷ ግን መናገሯን ትቀጥላለች። አላና ወድቃ በተገኘችበት ሆቴል ውስጥ በጣም ሰክራ እንደነበር ገልጻለት አብራ የምማግጠው ሰው ሆስፒታል ድረስ እየመጣ በድብቅ ይጠይቃት እንደነበር ትነግረዋለች። ሉዊስም በብስጭት ሽጉጥ ደቅኖ ዝም እንድትል ቢያዛትም ናታሊ ግን ምንም ሳይመስላት በመጽሐፍ ቅዱስ ትዳር ክቡር እንደሆነና ሚስቱን ጨምሮ ሌሎች ሁለት ሰዎች ኃጢአተኛ መሆናቸውን ታሳስበዋለች። በመጨረሻም አላናን እሷ እንደገደለቻት ትናዘዝለታለች። ሉዊስም ወደ ሳሎን ሄዶ የሚስቱን የድሮ ቪዲዮ እያየ ያለ ብዙ ጊዜ ስልክ ሲደወልላት ትዘጋው እንደነበርና ሁኔታዎችን ሲያስታውስ ከሱ ውጭ ከሌላ ሰው ጋር ግንኙነት እንደነበራት የሚያስታውቁ ነገሮችን ማስታወስ ይጀምራል። በብስጭትም የቤቱን ዕቃዎች ከሰባበረ በኋላ አየር ለመቀበል መኪናውን አስነስቶ ይሄዳል። ሐይቅ ዳርቻም ጋር ቆሞ እያለ ሁለት ፖሊሶች መጥተው ጥያቄዎችን መጠየቅ ይጀምራሉ። እጁ ምን ሆኖ እንደቆሰለና ሌሎች ጥያቄዎችን ጠይቀውት ከመለሰላቸው በኋላ ለምን እንደፈለጉት ሲጠይቃቸው ከሱ መኪና ጋር የሚመሳሰል የወንጀል ጥቆማ ደርሷቸው እንደሆነ ነግረውት ትተውት ይሄዳሉ። በቤት ውስጥ ካቲ የተሰበረ ስልኳን በመጠቀም ወለሉ ላይ ያለውን ስንጥቅ እንደፈነቀለች እንረዳለን። ሉዊስም ወደ ቤት ተመልሶ ካቲ ጋር በመሄድ ልጁ ስለ እናቷ ስትጠይቀው ምን ማለት እንዳለበት እንደማያውቅ ነግሯት እሷም ለሰራችው ስራ ራሷን ለፖሊስ አሳልፋ መስጠት እንዳለባት ይነግራታል። ካቲ ግን በድንገት ከወለሉ ላይ በፈነቀለችው ስብርባሪ ሉዊስን ከወጋችው በኋላ ሆዱ ላይ በተደጋጋሚ በርግጫ ትመታዋለች። እላዩም ላይ ወጥታ ለሱ ስትል አዲስ ህይወቷን እንደማታበላሽ ነግራው ፊቱን መተው ከክፍሉ ትወጣለች። ሳሎንም ገብታ የሉዊስን ሽጉጥ ብትፈልግም ግን ሳታገኘው ትቀራለች። በምትኩም ቢላዋ ይዛ ሉዊስ የነበረበት ክፍል ስትሄድ ክፍሉ ባዶ ነበር። ውስጥ እንደገባችም ሳታስበው ሉዊስ ከውጭ ሆኖ ሊዘጋባት ሲል ካቲ እንደምንም ታስቆመውና ሉዊስ እሷን ትቶ ሳሎን በመሄድ ሽጉጥ አንስቶ ሊተኮስባት ሲል ካቲ ትደርስበትና ከእጁ ላይ ታስጥለዋለች። ከዚህም በኋላ ሁለቱም እጅ ለእጅ ተያይዘው ኃይለኛ ድብድብ መደባደብ ይጀምራሉ። ሉዊስም ሽጉጡ ከወደቀበት ሊያነሳ ሲል ካቲ ትቀድመውና ሽጉጡን አንስታ ትደቅንበታለች። በዚሁም ቅጽበት የሉዊስ ልጅ ሰመርና ሰራተኛዋ በሩን ከፍተው በመግባታቸው ካቲ ሰራተኛዋን ወዲያውኑ ተኩሳ ትመታታለች። ቀጥላም ልጁን ሰመርን ከያዘቻት በኋላ ለምን ነገሮችን እያወሳሰባቸው እንደሆነ ጠይቀዋለች። ሉዊስ ግን ልጁን እንድትለቃትና ምንም ጥፋት እንደሌለባት ይነግራታል። ካቲም የእውነት ልጄ ነች ብሎ ያምን እንደሆነ ከጠየቀችው በኋላ ልጅቷንም እንደምትገላት መዛት ትጀምራለች። ሉዊስ እስካሁን ያወራችውን ነገር በድምጽ መግጃ እንደቀዳ ሲነግራት ካቲ ደንግጣ ውሸቱን እንደሆነ ትነግረዋለች። በዚህ መሃል ተዘናግታ ስለነበር ሰመር እጇን ከነከሰቻት በኋላ በክርኗ ሆዷን መታት ራሷን ታስለቅቃታለች። ሉዊስም በፍጥነት ላዩ ላይ በመከመር ራሷን እስክትስት ድረስ ያንቃታል። ቤቱንም ለቆ ሊሄድ ሲል ካቲ ራሷን ከሳተችበት በመንቃቷ በሽጉጥ ተኩሶ ይመታታል። ሉዊስም ሰመርን ሲፈልጋት ካቲ ታስራበት የነበረው ክፍል ውስጥ እያለቀሰች ያገኛታል። ሉዊስም ልጁን ይዞ ከመሄዱ በፊት ሳሎን ገብቶ ካቲ የተናዘዘችበትን የድምጽ ቅጂ ይወስዳል። ነገር ግን ካቲ ወድቃበት የነበረበት ቦታ እንደሌለች ስለተረዱ በፍጥነት ወደ መኪና ማቆሚያው ሄደው ሊያመልጡ ሲሉ ካቲ ከኋላቸው ሽጉጥ ትደቅንባቸዋለች። ካቲ ለመተኮስ ስትሞክር ሽጉጡ ጥይት መጨረሱን ትረዳለች። ከዚህም በኋላ በድጋሚ የከረረ ጸብ ጀምሩና ሉዊስ ካቲን አሽቀንጥሮ ወረውራታል። በወደቀችበትም ሊመታት ሲል በእጇ በያዘችው ስለት እግሩ ላይ ትሰካበታለች። ሰመርም ከመኪና ውስጥ ወጥታ ስታመልጥ ሉዊስ ደግሞ እግሩ ላይ የተሰካውን ስለት ለማስለቀቅ መታገሉን ይቀጥላል። ካቲም ወዲያውኑ ጭንቅላቱን ትመታውና ሲወድቅ
በወደቀበት መውጊያ አንስታ ልትወጋው ስትል ሉዊስ እንደምንም ብሎ ይከላከላታል። ያለ የሌለ ጥንካሬውንም ተጠቅሞ ፊቷ ላይ ይመታትና መሬት ላይ ይዘርራታል። ሉዊስም ከጋራጁ ከወጣ በኋላ ካቲ ተከተለው ለመውጣት ስትሞክር የበሩ መዝጊያ ቁልፍ ይጫነውና በሩ ወገቧ ላይ ይዞ ያስቀራታል። ሰመርም ሮጣ ወደ አባቷ በመሄድ ትጠመጠምበታለች። ወዲያውኑም ፖሊሶች ወደ አካባቢ ይደርሳሉ። ሉዊስም ልጁን እንዳቀፋት የፈለገ ነገር ቢፈጠር የሱ ልጅ ብቻ እንደሆነች ይነግራታል። ታሪካችንም እዚህ ላይ ያልቃል።